አላቅም ግን በጣም ፈራሻለሁ። አንተ ትፈራለህ እንዴ? ለዛም ደግሞ እኔ ለምንድን ነው እኔን ስታይኝ እንደተኛ ሰው የምታስመስየው? ይሄን ነገር በጣም ደጋገምሽው። አንተ አይኑን የገለጠ ሰው ፊት አታወራማ። እውነት ግን ትፈራለህ? ትሰሚኛለሽ? ማንም ሰው ቢሆን አንቺ አልጋሽ ውስጥ ሆነሽ ከአንቺ ጎን ተቀምጦ እንዲያወራ መፍቀድ የለብሽም። ይሄን ደግሞ ስንት ጊዜ ነው የነገርኩሽ? አንተ ስለሆንክ እኮ ነው። እኔ ማንም አይደለሁ። እንዴት? አይ ሰርጌ እንዲበላሽ ምንም እንዲፈጠር አልፈልግም። ሰርግሽ እኮ ሳምንት የቀረው ነው የሚመስለው። የእውነት መንገድ ተጀምረ እኔ የምልህ አቤት በአምላክ አላገባ አይደል እንዴ? ምን ነው ተገቢው እንዴ? አዎ ዝም ብዬ ነው እንዲህ ብላ ማወቅ ብዬ ነው። እሺ አይ እኔ እኮ ምንም አላልኩም። እንዴ ምንድን ነው የሚያስደነግጥሽ? ከፈለግሽ አለማውራት እንችላለን። እኔ እኮ ያው ጓደኛሞች ነን ስላለ እኔ የሆነ አረብናት ልባን ጠጣ ያርግሽው ቶሎ ቶሎ ንገሪኝ እንጂ። ለየት ያለ ስሜት ነው የሚሰማው። እነደዳለሁ በራሴ በጣም አዝናለሁ። ቆይ ለምን? እስቲ ምግብ ነገር ብላ። አንቺ ሴትዮ ለምን ነው እዚህ ቆምሽው? አሁን ውጭ። በአምላኬ ውጭ እያልኩሽ ነው እኮ ፍጠኝ። በአምላኬ የምትለው ለምንድን ነው ጌታ እያለች የምጠራው? አንቺ ስለምንድን ነው አብነት ቤት ሄደሽ ልብስሽን ቀይስቺ ነው ማለት? ዝም ብዬ ነው። ቆይ አንተስ ለምንድን ነው እንደዚህ እየጠራችሁ ዝም የምትላት? እሷን ታያትና እግርሽን ግን የምር እያመመሽ ነው እንዴ? አዎ። ምንድን ነው የሚሰማሽ? የሆነ ሰዓት ዝም ብሎ ደንዝዝ ይለኛል። ምልክቱ የሚቀጥል ከሆነ ትታያለሽ። ሀብስት በአምላክን እንደምትወደው ለጓደኛዋ ወይም ደግሞ ለምስጢረኛዋ ለአብነት እየነገረችውና ለሱ የሆነ ለየት ያለ ስሜት እንደሚሰማት ጥሩ ሰው የዋህ ሰው እንደሆነ እንደዚሁም ደግሞ አግብቷል ወይ አላገባም ወይ የሚል ጥያቄም እያቀረበችለት ነበር። በስተመጨረሻ ግን ሀብስት እግሬ በቃ እየደነዘዘኝ ነው በማለት ራሷን ስታወርቃ ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ሀብስት እንግዲህ በዛሬው ዕለታ ከአምላክ ጋር ክላሷ ሆና በምትነጋገርበት ሰዓት ሰራተኛዋ የተወራውን እያንዳንዱ ሚስጥር በር ስር ተለጥፋ እንደ ክፉ ጎረቤት እያዳመጠቻቸው ነበር። እሱም እንግዲህ በአምላክና ሀብስት በሚጨቃጨቁበት ሰዓት ነበረ ይሄ ነገር እንግዲህ እሷ እያንዳንዱ ሚስጥር እየሰማች ነበረ። እሱም እንግዲህ እኔ የአባትሽ ነፍሰ ገዳይ አይደለውም፣ እኔ ነፍሰ ገዳይ አይደለውም፣ ነገር ግን ይህንን ነገር ካወቅኩ እበቀለዋለሁ ነበር ያላትና እሷም እንግዲህ ይህ ሰውዬም አባቷ እንዳልሆነ እየተናገረች ነው የምትገኘው ና ስለዚህ ይህን ሁሉ ሚስጥር የሰማኝ ሰራተኛዋ ግን በአምላክ ወደ ውጭ ሊወጣ ስል በር አጠገብ ያገኛታል ና እንዴ እናንተ ቆይ አንተም ሰው ገለሃል፣ አንቺም አለም አባትሽ አይደለም፣ አንቺ ሜንጦ ምንድን እየሰማ ያለሁት ነበር ያለችው። በአምላክ ግን ምንም አልሰማሽም ነው ያላት። ምንም አልሰማሽም፣ ምንም የምታውቂው ነገር የለም፣ ዝም በይ ነው ያላት። ስለዚህ ሀብስትም ቆማለች። ደግሞ ቆመሻል፣ ዋሽተሽ ነው አሞኛል እያልሻለሽው በዚህ ሰዓት እኩለ ሌሊት ምን ሰራለሽ እሷ ክፍል ነበር ያለችው። ምን አገባሽ አንቺ? ምን ይመለከትሻል? አንቺ ራሽ በዚህ ሰዓት ምን ትሰሪያለሽ እዚህ ጋር ነበር ያላትና አይ እኔማ ሳልፍ ድምጽ ሰማው፣ ድንገት ሳልፍ አንተ መጣህብኝ፣ እኔ ምንም የማውቀው ነገር የለም ነበር ያለችው። ስለዚህ በይ ውጭልን፣ አሁን እኔና አንቺ ለብቻችን የምናወራው ነገር አለን በማለት እንግዲህ ሰራተኛዋን እኔና አንቺ ሚስጥረኛሞች ነን ብዬሻለሁ፣ አሁን ግን በህይወትሽ ላስጠነቀቅሽ ነው። ምንድን ያየሽው? ቀደም እኔና ሀብስት ምን ስናወራን የሰማሽው? ምንም አልሰማውም። በይ በቃ ምንም እንዳልሰማሽ ቆጠሪው። እንዴ በአምላኬ እየሰማሁትንስ ብትለው አልሰማሽም፣ እንዳልሰማሽ ቆጠሪው ነበር ያላት። እሱም እንግዲህ አንደኛ ነገር ያውልሽ ሀብስት አንድ ነገር ብትሆን አቶ አለም በሀብስት አይደራደርም፣ አንገትሽን ቆርጦ ነው የሚያንተርስሽ ነው ያላት። ሰው በጣም ነው የደነገጠችው። አንገቴን ቆርጦ ነው የሚያንተርሰኝ? አረ እኔም ብዬው ነበር። ወድሽ ሳይሆን በግድሽ፣ በሀብስት አይደራደርም። ስለዚህ ጉዳይ ደግሞ ምንም የምታውቂው ነገር የለም አንቺ። ያውልሽ እኔ ይፋት እህቴ ብትሆንም ከይፋት ጋር አንቺ ተንኮልና ነገር እየሸረባችሁ ነው። ይሄ ነገር ደግሞ አያዋጣሽም። ገባሽ? እቺ ልጅ አንድ ነገር ብትሆን ሀብስትም
አንድ ነገር አንድ ጉዳት ቢደርስባት ነገ የኔ እህትም ከባሏ ጎን ከኋላ ቆማ ነው አብራ የምትወግርሽ። ስለዚህ ብትጠነቀቂ ይሻልሻል ያላት። እሷም እንግዲህ እንዴ አበዛገው እኮ ይህን ሁሉ ሰምቼ ይችለዋለሁ እንዴ የኔ ጌታ እያለችው እንግዲህ እሱም የኔ ጌትዬ ጌታዬ አትበይኝ፣ እንድታሞካሽኝ አልፈልግም። በቃ በተደጋጋሚ ጌትዬ የኔ ጌታ የኔ ውድ የምትይው ነገር ታቆሚያለሽ ነበር ያላትና እሷም ግን እሺ ጌትዬ ነው ያለችው ደግሞ ማለት ነው። ምን አስባ ነው ታፈስ እንግዲህ አስጠንቅቋታል። ይሄ ነገር ለማንም እንዳትናገሪ፣ ይሄ ነገር ምንም የምታውቂው ነገር የለም፣ አይደለም አንቺ ቀርቶ ባልና ሚስት ራሱ የማይነጋገሩት የሚደባበቁት ሚስጥር አለ። ስለዚህ አርፈሽ ስራሽን ብቻ ብትሰሪ ይሻልሻል። እች ልጅ አንድ ነገር ብትሆን እህቴ ይፋት ከዚህ ቤት መንቅራ ነው የምትጥልሽ። ስለዚህ ስራሽን ብቻ አርፈሽ ስሪ ነበር ያላት እና እሷ እንግዲህ በጣም ፈርታለች። ምክንያቱም ይሄ ጉዳይ የገንዘብ ጉዳይ ነው። ስለዚህ ብዙ የማታውቂው ሚስጥር አለ ብሎ ነው ያስጠነቀቃት ማለት ነው። በዚህ ሰዓት ነበር ከሷ ጋር አውርቶ እንግዲህ አርፍዶ ወደ ሀበስት ክላስ ያመራውና ሀበስትም እንግዲህ ስልክ እያየች ነበረ። እሱ በሩን ሲከፍት እንግዲህ ሰምታ እንደተኛ ሰው ሆና እያስመሰለች ነበርና እሱም እንግዲህ እየተመለከታት አንቺ ትንሽዬ ልጅ ግን በጣም ትንሽ ነሽ፣ ግን በጣም ታስፈሪያለሽ፣ እኔ እኮ በጭራሽ ላውቅሽ አልቻልኩም እያለ ነበርና እሷም እንግዲህ ብድግ በማለት እኔ አስፈራለሁ እንዴ? የሚያስፈራው እኔ ወይስ አንተ ነበር ያለችው። አሁን ይኸውልሽ ሞትሽን እያቀረብሽ ነው። እንደዚህ አይነት አነጋገር አትናገሪ። እኔ እንደዚህ አይነት ንግግር አልወድም። ሞትሽን እያቀረብሽ ነው እንደዚህ አይነት ንግግር ስትናገሪ ነበር ያላት። እንግዲህ በአምናን እሷን እያገዛትና ከጎኗ ሆኖ ነው የሚገኘው በአሁኑ ሰዓት ላይ። ሌሎቹ ግን የእሷን ሞት እያቀረቡ ነው የሚገኘው። እሱ ግን ሞቷን ላቀረቡ ሰዎች እየተከላከላትና እንደዚሁም ከጎኗ ሆኖ እያገዛት ነው የሚገኘው ማለት ነው። የተጠነሰሰላት ሴራ በጣም ትልቅ ነውና ነገር ግን ያንን ነገር እየተከላከላት ያለው በአሁኑ ሰዓት እሱ ነው። ስለዚህም እንደዚህ አይነት መልስ እንዳትመልሽልኝ ነበር ያላት። እሷም እሺ ግን እኔ ስመጣ ሁል ጊዜ አይንሽን ትጨፍኛለሽ፣ ግን እኮ አልተኛሽም፣ እኔ የምለውን ለመስማት ነው ነበር ያለትና እሷም አዎ ምናልባት አይኔን ገልጬ አንዳንድ ሰዎች እኔ ፊት አንዳንድ ነገር መናገር ይፈራሉ። ስለዚህ አይኔን ጨፍኝ እንኳን ቢናገሩ ብዬ ነው እኮ ዝም የምለው ነበር ያለችውና እሱም አይንሽን ጨፍነሽማ እየሰማሽ የተኛ ሰው መስለሽ ሰዎች አጠገብሽ ሆነው ስለ አንቺ መጥፎ ነገር ሲያወሩ ዝም ብለሽ መስማት የለብሽም፣ ይሄ የአንቺ ከባድ ስህተት ነው ብያለ። እንግዲህ በእሷ ጋራ በሚጨቃጨቁበት ሰዓት ነበረ ዋናው አንዱም አንተ ነህ ብትለው እንግዲህ እኔ አይደለውም በፍጹም እኔ አይደለውም እያላት ነበርና በዛን ሰዓት ነው አባቷ እንግዲህ ከች ብሎ እንዴ ምንድን ነው እየተካሄደ ያለው? ምንድን ነው ልጅቷን የምትጫወባት? ምን አርጊ ነው እያልካት ያለው እንግዲህና እሱም በጣም በመደንገጥ እንግዲህ ላለማስነቃት አይ ምንም አርጊ ያላልኳትም እኔ እሷ ራሷ ነት የማንም ወልቃቃ ዝም ብላ ትሞላቀቃለች። አንዴ ወደዚህ ውሰደኝ፣ አንዴ ወደዛ ውሰደኝ፣ እኔ ዳለብኝ እንዴ ነበር ያለው ነው። እንዴ እንዴት እንደዚህ ስላለ በአምላክ አጎቷ እኮ ነክ። እቺ ልጅ ደግሞ ያለኛ ማናላት? ስለዚህ ልትንከባከባት ይገባል። መሰላቸት የለብህም። በል የፈለገችው ቦታ አሁን ወሰዳት ልጄ፣ በለባብሽና የፈለግሽው ቦታ ይወሰድሽ። እምቢ ካለ ደግሞ ለእኔ ለአባትሽ ትነግሪኛለሽ ነበር ያለውና እሷም ይህኔም በጣም ነው እንዲ አባት የሆንከው እሰራላችኋለሁ ሁላችሁንም እያለች ነበር እንግዲህ የምትገኘው። በአምላክ እንግዲህ እህቴና ይሄ ባልተብየው ሰውየው ጉድጓዴን አርቀው እንደቆፈሩልኝ፣ ልጅነቴ እንደበሉኝ፣ እንደዚህ እንዳቃጠሉኝ ጉድጓዳቸውን አርቄ ነው የምቆፍርላቸው እያለ እንግዲህ አንዳንድ ፋይሎችን ከነሱ ቁም ሳጥን ውስጥ አውጥቶ በራሱ ፎቶ እያነሳ አንዳንድ መረጃዎችን እየሰበሰበባቸውና ጉድጓዳቸውን አርቆ እየቆፈረላቸው ይገኛል ማለት ነው። ስለዚህ ሰራተኛውም እሱ ስርስር ማለት ስላበዛች እንደዚህ በጣም ክትትል አብዝታለች፣ ትከታተለዋለች። እና አንቺ ልጅ አትከታተይም ብዬሻለሁ፣ ስራ የለሽም እንዴ? ወደዛ ስገባም ቆመሽ ነበር፣ ስመለስም ቆመሽ ነበር፣ ስራ የለብሽም እንዴ ነበር ያላት። ና እሷማ አንዱ ስራ ያንተ ነህ፣ ደግሞ ይህን ሁሉ ቤት አስተካክዬ ሰታትሬ ነው እኮ የቆምኩት ነበር ያለችው። ና ስለዚህ እጅሽን አንሺ ብዬሻለሁ፣ ከእንደዚህ አይነት ነገር ላይ ቆሚ፣ እኔን ሀበስትን መከታተልሽን አቁሚ። ሀበስት እዚህ ቤት ማነች ምንድነች ላይ መጣች የምትሆን ራሱ ጠንቅቀሽ አታውቂም። ስለዚህ አርፈሽ ስራሽን ብትሰሪ ይሻላል በማለት ነበረ። ምን ትመስላለች እቺ በማለት እንግዲህ ሰድቧ ገላምጧ ካጠገቧ የሄደው። አለምም እንግዲህ በአሁኑ ሰዓት ላይ እየተጨነቀ ይገኛል። እሱም እቺ ልጅ ምንም ለውጥ እያሳየች አይደለም፣ ነገሮች ሁሉ እየተስተካከሉ አይደለም፣ እድሜ ልኬን በቃ እየለፋው ነው የሚለፋው እንግዲህ የሀብስትን ገንዘብ የራሱ ለማድረግ ነው። ስለዚህ ምንኛውም ነገር እየተሳካልኝ አይደለም፣
ትቼው በቃ በድህነቴ ልኖር እያለ ነው። አቃጣሪዋ ወይንም ተንኮለኛዋ የእንጀራ እናቷ ይፋት ግን ምንድን ነው ያለችው? አይ በዚህማ ተስፋ መቁረጥ የለብህም፣ ተስፋማ መቁረጥ የለብህም። በፊት እኮ እኔ እዚህ ነገር ላይ እጄን አላስገባውም። እጄን ያስገባሁት እኔ አሁን በቅርብ ነው። ስለዚህ ይሄ ደግሞ ይኸው እያሽመደመርኳት ነው። ይሄም ካሉ ደግሞ ሌላ ከዚህ ባስ ያለ ነገር አምጥቼ በቀላል ዋጋ ነገሮችን ሁሉ እንድትፈርምና እጅ እንድትሰጥ አረጋታለሁ ነበር ያለችው። እሱም እሺ እንደዛ ከሆነ በቃ ጥሩ ነው፣ ከአንቺ አንድ መፍትሄ እጠብቃለሁ። እኔ በቃ አቅቶኛል፣ ምንም መፍትሄ እያገኘሁ አይደለም በማለት ነበር ያላት። እና ሀብስትም እንግዲህ እጅ እየሰጠች አይደለችም፣ በአምላክም እያገዛት ይገኛል። እንደዚሁም ዋናው የነሱን ወረቀት ፋይል የሚያስተካክልላቸው እንግዲህ አብነትም ሚስጥረኛዋ አርግተዋለች ማለት ነው። እንደው እንግዲህ አብነትም በጣም በመቅረቧ የተነሳ የእሱን ልብስ ለብሳ በጣም አምሮባት እሱ ክላስ ነበረች ማለት ነው። እሱም እንግዲህ ልብሱን አምሮባት በጣም አምሮብሻል፣ ዛሬ ንግስት መስለሻል፣ የበለጠ ውበት ጨምረሻል፣ ቤሎ ራሱ ብትለብሺ የዚህን ያህል የሚያምርብሽ አይመስለኝም ነበር ያለትና አይ ቤሎ ይቀንማ እንዲበላሽብኝ አልፈልግም ነበር ያለችው። የሰርግ ዕለትማ ዋናው ዘፋኙና አጃቢው እኔ ነኝ የምሆነው እያላት ነበር። እሷም እንግዲህ በዚህ መሀል ነበር እኔ የምለው ግን በአምላክ አግብተዋል እንዴ የሚል ጥያቄ ያቀረበችለት። ምን ነው ልታገቢ ነው ለንፈለግሽው ይላት። እንግዲህ በጣም አፈረችና አይ በቃ ቶ ነበር ያለችው። ምን ነው ብለሽዋል እኮ ምን እንትሆነ የምትይው እኔ ሚስጥረኛሽ አይደለሁ እንዴ? ሚስጥረኛ ነው ብለሻል ደግሞ፣ ስለዚህ ሚስጥርሽን አትደብቂ ነበር ያላት። ስለዚህ ለባምላክ አትነግረውም ብትለው እንግዲህ ሚስጥረኛ ሙሽን ተባብለናል፣ ያንቺ ሚስጥር ለማንም አሳልፌ አልሰጠም፣ የእሱ ሚስጥርም ለማንም ለአንቺ አሳልፌ አልነግርሽም። ስለዚህ ያለው ነገር ንገሪኝ፣ በአምላክን ትወጂዋለሽ እንዴ ነበር ያላትና ስለዚህ ለባምላክ እንደማይነግረው ቢነግራትም ነገር ግን አዎ በአምላክን እወደዋለሁ፣ የሆነ ለየት ያለ ስሜት ይሰማኛል። አሁንም አባቴ የሚባለው ሰውዬና እንጀራ እናቴ እኔን ለመግደል ብዙ ድንጋይ እየፈነቀሉ ይገኛሉ። ይህን ያህል ራሱ ህይወቴ የቆየው በዙ ነው። የሆነ ለየት ያለ ስሜት ይሰማኛል። ካላየሁት፣ አብሮኝ ካልተጫወተ፣ ካልተሞላቀኩበት ቅር ይለኛል። የምወደው እየመሰለኝ ነው ብቻ አትበይ ጨርሽው ይላት። አይ በቃ እንደውም ተው ነበር ያለችውና ግን እኮ ጨርሰሽዋል፣ ሁሉንም ብለሽ ጨርሰሽዋል፣ ከዚህ በላይ ምን ልትይ ነው? ስለዚህ ጥሩ ነው፣ እማይፈርስ ልብ ላይ ነው ያረፍሽው፣ አላጠፋሽም፣ ምርጫሽ ትክክል ነው፣ ጥሩ ቦታ ነው ያረፍሽው። አዎ በአምላክ ጥሩ ሰው ነው፣ ግን ሰዎች ሳይገል ገደልክ እያሉት ነው፣ ክፉ ሳይሆን ክፉ ነው እያሉት ነው፣ ክፉ እንዲሆንም እየገፋፉት ነው። እነሱ እንዳደረጉት እንደውም እሱ በጣም ጥሩ ሰው ነው፣ ክፉ አይደለም። እኔ በሆን እንደሱ ይሄ ሁሉ ፈተና የደረሰብኝ አውሬ ነው የምሆነው። አንቺን አይደለም ለመንከባከብ ፊትሽን ለማየት ራሱ አልችልም። ስለዚህ በጣም ጥሩ ልብ፣ የማይሸራሸር የማይቀየር ልብ ላይ ነው ያረፍሽው። ምርጫሽ ጥሩ ነው፣ ቀጥይበት ነው ያላትና እሷም እሺ በጣም ጥሩ እያለች እንግዲህ አብረው እያወሩ እያሉ በር ይንኳኳል። የመጣው ማን ነው? በአምላክ ነው የመጣው። በጣም ነው የደነገጠው። የአብነትን ልብስ ለብሳ ስታይ እንዴ አንቺ ደግሞ ምን ትሰሪያለሽ ከዚህ? እንግዲህ ከእግር እስከ ራስ ጠጉሯ በማየት ነበረ። ምን ትሰሪያለሽ? የእሱን ልብስ ደግሞ ለምንድን የለበሽው ነበር ያላት። እሷም እንዴ ዩኒፎርሙ ጨነቀኛ፣ በቃ ለዛ ነው። ችግር አለው አንዳንዴ ብለብስ ብትለው ችግርማ አለው፣ በጣም ነው የሚያስጠላው፣ እንዴት የእሱን ልብስ ትለብሻለሽ በማለት በቃ በጣም ነው የተቆጣው። እንግዲህ አይ በጣም ከደበረክ ችግር የለውም እኔ ልብሱን ቀይራለሁ በማለት እንግዲህ ወዲያውኑ ተነስታ ዩኒፎርሟን የለበሰችው። ይኸው ቀይር ያለው ዩኒፎርሜን ነበር ያለችው። አዎ እንደዛ ይሻልሻል፣ መጀመሪያ የሚስብ ልብስ መልበስ አልነበረብሽም፣ ዩኒፎርሙ ነው የሚያምረብሽ ነበር ያላትና እሷም በጣም በመናደድ ነበር ትታቸው ወጣቸው። ነገር ግን ትታቸው ልወጣ ስትል እግሯን መሄድ ያቅታታል። በዚህን ሰዓት ነበር በአምላክ በቃ ይቅርታ እኔ ክፍሏ ወስጃት እመጣለሁ በማለት ወደ ክላሷ አስገብቷት እየተመለሰው ማለት ነውና በዛን ሰዓት እንግዲህ ከአብነት ጋር አንዳንድ ነገሮችን እየተነጋገሩ ነበርና ፋይሎችንም እንዳገኘ መስተካከል ያለባቸው ነገር እያስተካከሉ እንደሆኑ፣ ግን ለምንድን ነው በዚህ ልጅ የምቀናው? ምንም ትልበስ ምን አገባኝ፣ መኝታ ክላስም ደግሞ ታውቋለች ትግባ፣ እኔ ምን አገባኝ የሚለው ነገር ግን እንደሚወዳት እሱ ራሱ ያስታውቅበታል ማለት ነው። እና አዎ በትትሆንም ይሻልክ፣ ምክንያቱም ምን ችግር አለው? ለአንተ ጓደኛ እንደሆነች ለእኔም ጓደኛ ሚስጥረኛ ነን። ሌላ ምንም ነገር የምትፈራው ነገር የለም ጓዴ፣ ምንም የለም፣ ምንም ነገር አታስብ ነበር ያለውና
ነገር ግን እሱ ታቅፏት ወደ ክላስ ሲገባ ሰራተኛዋ እያየች ነበረና ታፈስ ወይኔ ገደለችው፣ ወይኔ ነጌታ እያለች እንግዲህ ከኋላው እየሮጠች ነበረ። እሱም እንግዲህ ሂጂ ወደዛ፣ አንቺ እርዳታ አልፈልግም ብሎ ነበር አልጋዋ ላይ የወረወራትና በዛ ሰዓት አንቺ ሚንጦ ገደልሽው እኮ፣ ወይኔ ነጌታ ወገቡ ተቆረጠ እያለች ነበረ። በአምላክም ምንም አገባሽም ዝም በይ አንቺ ያላትና ወይኔ ጌታ ተርፈሃል ግን በጣም አመሰግናለሁ ስትለው እንግዲህ ደግሞ አመሰግናለሁ ትላለች። እንዲህ ወገቡን ቆርጣው ነበር ያለችውና ግን ምንም አገባሽም ተብላለች ማለት ነው። ትክክለኛ መልሷ ማለት ነው። ስለዚህ ራሽን ጠብቂ፣ ከዚህ የትም መሄድ የለብሽም፣ የትም ቦታ እንዳትነሺ፣ ስትንቀሳቀሺ አንድም ሰው እንዳያይሽ በማለት ነው ያላት በአምላክና እንደዚሁ እንግዲህ ሰራተኛዋ ራሷን ይዛላት ስትመጣ እየሰደበቻት እየገላመጠቻት አንቺ ሜንጦ በአምላክን ወገቡን ቆረጥሽው፣ ደግሞ ተነሽና ቢ አሁን ደግሞ እኔ ቆየሁት ከበአምላክ ጋር ነው፣ እሱ ክላስ ነበር ያረፈርኩትኝ፣ አሁንም ወደ እሱ ጋር ነው የሚሄደው በማለት እንግዲህ እሷን እያናደደቻት ነበረ። ይህ ነገር እያደረገች ያለችው እንግዲህ በአምላክንና ሀብስትን ለማራረቅ ነው። ሀብስት ግን በጣም ብትናደድም መጨረሻ ላይ ግን እኔ ምን አገባኝ፣ ምንም ትሆን ምንም ማብራት አድርግ እኔ ይመለከተኛል እንዴት ትላለች። ግን የቅናት መንፈስ ይታይባታል። መጨረሻ ላይ ጠብቀው ሲያቅታት እንግዲህ ወደ ክላሱ ትሄዳለች። ወደ ክላሱ ስትሄድ እንግዲህ ስልክ እየጎረጎረ ነበር ነው። እንዴ ለምንድን ዛሬ እኔ ክላስ ያልመጣኸው ብትለው እንዴ አምሽቼ ስለገባው አልመጣውም አልረብሽሽም ብዬ፣ አሁን ደግሞ ስልኬ ላይ ስራ እየሰራው ነበረ ያላትና እንዴ ታፈስ እኮ ማታ በጊዜ ነው የገባው እሱ ጋር ያረፈርኩት ብላኛለች። ስትወጣም ደግሞ አንተ ጋር እንደምትመጣ ነግራኛለች ነበረች። እንዴ ምንድን ነው የምታወሪው? ስለማን ነው የምታወሪው? አልገባኝም በማለት እንግዲህ ስላት ወይኔ እግሬን ብላ እንግዲህ እራሷን ስታወርቃለች ማለት ነው ሀብስት። እሱም እንግዲህ በጣም ደንግጧል። ሀብስት እያለ እየቀሳቀሳት ይገኛል ማለት ነው። ሀብስት የእሱን ፍቅር ለማየት ነው ወይንስ ደግሞ እውነት እግሯ አሟት ነገሮቹ ተባብሶባት ነው እራሷን ስታ የወደቀችው የሚለው በቀጣይ ቪዲዮ እዤላችሁ እመጣ ይሆናል። ቀጣይ እስከምንገናኝ ቸር ሰንብቱልኝ። እንደተለመደው ቪዲዮውን ሰብስክራይብ ያደረጋችሁ፣ ነባሮች ላይ ያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ቸር ሰንብቱልኝ።